አብራችሁን ስላላችሁ ደስ ይለናል። አሁን ደግሞ ወቅታዊ የቢዝነስ መረጃዎች፣ የስራ ፈጠራ፣ ኢንተርፕረነርሺፕ፣ የፋይናንስ እውቀት ወይም ፋይናንሻል ሊትረሲን የያዙ ዜናዎችን አሰናድተናል። የአውሮፓ የአፍሪካ ህብረት ለአፍሪካ ጤና አጋርነት ከ100 ሚሊዮን ዩሮ በላይ ድጋፍ ፓኬጆችን ይፋ ሆኑ። የአፍሪካና የጤና ደህንነትና ሉዓላዊነትን በማጠናከር ረገድ የአፍሪካ አውሮፓ ህብረት የጤና አጋርነት የድጋፍ ፓኬጆች በሶስት አዳዲስ ኢኒሼቲቭዎች ላይ ትኩረት ያደረገ ነው ተብሏል። ጠንካራ ስርዓት፣ ጠንካራ ተቋማትና ለማህበረሰቡ የተሻለ የጤና ውጤቶች እንዲመጡ ከአፍሪካ ሲዲሲ ከአውሮፓ ህብረትና ከሁሉም አጋሮች ጋር በቅርበት ለመስራት ዝግጅት መጠናቀቁን የጤና ሚኒስትር ዶክተር መቅደስ ዳባ ገልጸዋል። ሁለቱ አህጉራት የአፍሪካ የጤና ሉዓላዊነትና ሰፊ ዘላቂ ልማት ግቦችን ለማሳካት ወቅታዊ የወደፊት የጤና ስጋቶችን ለመቅረፍ እየተደረገ ያለውን ጥረት በመቀጠልም የአፍሪካ አውሮፓ ህብረት በአፍሪካ የበሽታ መቆጣጠርና መከላከያ ማዕከል ሲዲሲ የረዥም ጊዜና አጠቃላይ የጤና አጋርነታቸውን አጠናክረው መቀጠላቸውንም ጠቁመዋል። ኢትዮጵያና ዩናይትድ ኪንግደም በንግድ ዘርፍ ያላቸውን ትብብር ለማጠናከር ተስማሙ። በንግድና ቀጠናዊ ትስስር ሚኒስቴርና የኢትዮጵያ ዋና የንግድ ተደራዳሪ ዶክተር ካሳሁን ጎፌ የተመራ ልዑክ ቡድን ከዩናይትድ ኪንግደም የንግድ ዋና ተደራዳሪ ማይክል ዎከር ጋር በጄኔቫ ውይይት አካሂደዋል። ሚኒስትሩ እንደገለጹት የገበያ እድል ስምምነቱ ይህንን ከፍ ያለ ትብብር የጋራ ጥቅም በሚያረጋግጥ መልኩ ሊካሄድ እንደሚገባ አሳስበዋል። የዩናይትድ ኪንግደም ዋና ተደራዳሪ ማይክል ዎከር በበኩላቸው ሀገራቸው የሁለትዮሹን የገበያ እድል ድርድር በአጭር ጊዜ ውስጥ አጠናቆ ወደ ስምምነት ለመድረስና የኢትዮጵያ ዓለም ንግድ ድርጅት ዝግጅት ያመላክታልን ብለዋል። ለኮንስትራክሽን ኢንዱስትሪ እድገት ዓለም አቀፍ ተሞክሮች መውሰድ አስፈላጊ መሆኑ ተጠቆመ። የኢትዮጵያ ኮንስትራክሽን ኢንዱስትሪ ልማት እድገት ወደ ተሻለ ደረጃ ለማድረስ ከዘርፉ ባህሪ ጋር የሚጣጣሙ ዓለም አቀፍ ተሞክሮችን መውሰድና መጠቀም አስፈላጊ መሆኑ ተገልጿል። የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ እንደገለጹት የኮንስትራክሽን ኢንዱስትሪ ለአንድ ሀገር ኢኮኖሚ እንቅስቃሴና ለስራ ዕድል ፈጠራ ያለው ሚና ከፍተኛ መሆኑን ተናግረዋል። ይሁን እንጂ ዘርፉ ይበልጥ ውጤታማ ለማድረግ የቴክኖሎጂ ሽግግር የዓለም አቀፍ ተሞክሮች እንደሚያስፈልግም ጠቁመዋል። በተለይም በኮንስትራክሽን ስራዎች ውጤታማ ላይ እንቅፋት የሚሆኑ የግብዓት ፍላጎትና አቅርቦት ክፍተቶች ለመሙላት ወሳኝ መሆናቸውም ተመላክቷል። የዘርፉ ተዋናዮች ዓለም የደረሰችበትን የፈጠራና የስራ ቴክኖሎጂ ውጤቶችን በመጠቀም የፕሮጀክት ጥራትና ፍጥነትን ማረጋገጥ እንደሚገባቸውም ተገልጿል። ሚኒስቴር መስሪያ ቤቱ የኮንስትራክሽን ኢንዱስትሪ ልማት ለማሳደግ ቀጣይነት ያለው መሻሻልን ለማረጋገጥ ከዘርፉ የሚነሱ ችግሮችን ለመፍታትና ለኢንቨስትመንት ምቹ ሁኔታዎችን ለመፍጠር በትኩረት እየተሰራ መሆኑን ሚኒስቴሩ አክለውም ገልጸዋል። ውድ አድማጮቻችን አብራችሁን ስላላችሁ ከልብ እናመሰግናለን። አሁን ደግሞ ስለ ሰላም፣ ደግነት፣ ርህራሄ ለሰው ልጆች መልካም ማሰብን የምናወጋበት በአገር አቀፍ ይሁን በዓለም አቀፍ ደረጃ የተሰሙ አበይት በጎ ተግባራት የምናጋራችሁ ጄ መልካምነት የተሰኘው መጨረሻው ዝግጅታችን ላይ ደርሰናል። የተዘጋጀው መሰናዶ ሰምተን እንመለስ። በባቡሩና በማይነጥፈው የርህራሄ ስንቁ የሚታወቀው ሰው 1909 ለንደንን ሄድና እንፈልገዋለን። በዛን የተወለደውና ኒኮላስ ዊንተን ይባላል። የብሪታንያን መኳንንት ሕይወት እየመራ ያደገ ባላክ ሲሆን ነገር ግን በ1939 የገና ዋዜማ ላይ ወደ ፕራግ ያደረገው ጉዞ የታሪኩን መዝገብ የለወጠው ሰው ኒኮላስ እዚያ የተመለከተው በረዶውን ሳይሆን በናዚዎች ሊታረዱ የተዘጋጁ የሺዎች አይሁዳውያንን ሕፃናት አይን ነበረ። በጎነት በውስጡ ሰረጸ። ኒኮላስ የራሱን ምቾት እርግፍ አድርጎ ተወ። ለ9 ወራት ያክል በለንደን ሆቴል ውስጥ ቢሮ ከፈተ። ለሕፃናቱ ቪዛ ለማግኘት ከእንግሊዝ መንግስት ጋር ተሟገተ። ለእያንዳንዱ ሕፃን 50 ፓውንድ ማስያዣ ከገዛ ከራሱ ኪሱና ከለጋሾች አሰባሰበ። 8 ባቡሮች ከፕራግ ወደ ለንደን ሲተሙ በውስጣቸው 669 የነገ ተስፋዎችን ይዘው ነበር። ባቡሮቹ ሲንቀሳቀሱ ወላጆች በመስኮት በኩል እጃቸውን እያውለበለቡ ሲሰናበቱ ያ የመጨረሻ እይታቸው መሆኑን ኒኮላስ ያውቅ ነበር። የሚገርመው ግን ይህ ታላቅ ሰው ይህንን ተግባሩን ለ50 ዓመታት በሚስጥር ጓዳው ቆልፎበት መኖሩ ነው። ለማንም ሳይናገር ዝናን ሳይፈልግ ይህንን በጎነት ሰራ። በግል ያደረገው
ለወራት የቆየ የዝና ስራ ነበረ። ምስጋናን አልጠበቅም። በ1988 ዓ.ም ባለቤቱ በአጋጣሚ ማስታወሻ ደብተሩን እስከምታገኝ ድረስ የተቆለፈበት ሚስጥር ነበረ። ኒኮላስ ለዓለም ተራ ሽማግሌ ነበር። እስከዛ ድረስ ጀግንነት ድምጽ የለውም። ባለቤቱ ታሪኩን አወጣችው። ጀግንነት እንደ ኒኮላስ በዝምታ የሚፈስ የርህራሄ ወንዝ ነው። በጎና መልካምነትን ሰብአዊ በሆነ መንገድ ማድረግ። ኒኮላስ በ106 ዓመቱ ሲያርፍ እርሱ ያተረፋቸው ሕፃናትና ልጆቻቸው ቁጥር ከ6000 በላይ ደርሶ ነበረ። ዝምተኛው ባለውለታ፣ ዓለም የማይረሳው ሁሌም የሚያስታውሰው ኒኮላስ። አድማጮቻችን ጄፒ 106.7 ላይ ትገኛላችሁ። የዕለተ ረቡዕ የእኩለ ቀን 6 ሰዓት የሀገር ውስጥ የውጭ የቢዝነስ እንዲሁም የመልካምነት የተሰኘው መሰናዶቻችን እስካሁን ወደ እናንተ የደረሱትን ይመስላሉ። ቴክኒኩን በመቆጣጠር ታዲዮስ ተክሎ፣ ዜናዎቹን በመምራት እኔ ሄለን ሙላት አብረናችሁ በጋራ ቆይታ አደረግን። ከዚህ በመቀጠል በስፖርታዊ መረጃዎቹ ባልደረባዊ መኩሪያ ሰፋ የሚጠብቃችሁ ይሆናል። መልካም ጊዜ።